በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጸሎታችን ለምን መልስ አጣ? የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ውድ ኦርቶዶክሳውያን በያላችሁበት ሀገር የሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነትና በምሕረት ለዚህ ዕለትና ለዚህ ሰዓት ስላደረሰን ለስም አጠራሩ ክብርና ምስጋና ለስሙ ይሁን። እንደ አምላካችን መልካም ፈቃድ ባለፈው ሳምንት እነሆ ፈተና የሚለውን ተከታታይ ትምህርታችን ጨርሰናል። ዛሬ አጠር ባለ መልኩ ላይ ጸሎታችን ለምን መልስ አጣ በሚል ርዕስ እንማማራለን። የጥበብ ባለቤት ጥበብን ገልጾ የራቀኑም አቅርቦ የቀረበውንም አጉልቶ ለኔም ለእናንተም እንዲያስተምረን መልካም ፈቃድ ይሁንልን። እኔም እናንተም በአቅማችን በተሰጠን ጸጋ ለስጋዊም ፍላጎታችን ለመንፈሳዊም ጥበብና እድገታችን በእግዚአብሔር ፊት ሁላችንም ለጸሎት እንቆማለን። ግን ጸሎቶቻችን በምንፈልገው ልክና መጠን ደግሞ መልስ የላቸውም። ለምንድን ነው? ምክንያቱ ምንድን ነው? ለምን የሰው ልጅ አባቱ ራበይ ሲለው ለረሃቡ ማስታገሻ፣ ጠማይ ሲለው ለጥማቱ ማስታገሻ፣ በረደይ ሲለው ለብርዱ ማስታገሻ የሚሆን ነገር አባት ለልጆቹ ማድረግ አለበት። የኔና የእናንተ አባት ፍጠረን ሳንለው ይፈጠረን፣ አንጣን ሳንለው ያመጣን፣ አስገኘን ሳንለው ያስገኘን፣ ወደዚህ ዓለም ያመጣን አባት እውነት የኔና የእናንተን ጸሎት የማይሰማ ስለጠላን ነው? ስለናቀን ነው? ስላላወቀን ስላልተረዳን ይሆን? በብዙ ምክንያት ብዙ ጊዜ ጸልየን መልስ ባጣን ሰዓት እግዚአብሔር እኮ እኔን ጠልቶኛል፣ እግዚአብሔር እኮ ለእኔ ቦታ የለውም የሚልና እኔን የመሰሉ ቃላቶች እንናገራለን። ግን ለምንድን ነው ጸሎታችን መልስ ያጣው? እግዚአብሔር አምላክ ለእኔም ለእናንተም መልስ ያጣንበትን ምክንያት እንዲያስተምረን ፈቃድ ይሁንልን። እጅግ ብዙ ምክንያቶች ይኖራሉ። ከነዛ ውስጥ ግን ሰባቱን ነጥቦች እንነጋገራለን። የመጀመሪያው እኔና እናንተ በእግዚአብሔር ፊት ከቆምን በኋላ ጸሎታችን መልስ የማያገኘው በአምሳሉ የፈጠረንን ጌታ አምነን ስለማንጠይቀው፣ ሌላ ምንም ምክንያት የለም። አናምነው። ለስሙ እናመልከዋለን፣ ለአምልኮቱ እንበረከካለን እንጂ ግን እምነታችን ፍጹም አይደለም። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸውን ቅዱሳን ሐዋርያትን መርጦ የሚያከበራቸውን እንዲህ ሲል የነገራቸው ያስተማራቸው። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ስለዚህ የኔና የእናንተ ጸሎት መልስ እንዳያገኝ ከሚሆንበት ምክንያት አንደኛውና ዋነኛው ፍጹም አምነን እግዚአብሔርን አንጠይቀው። አንዳንዴ ጸሎቶቻችን ትዝ አይሏችሁም? እግዚአብሔር ወይ መድኃኔዓለም ወይ እንዲህ ካረክልኝ እንዲህ አደርጋለሁ፣ እንዲህ ብታረግልኝ እንዲህ አደርጋለሁ አይደለም እንለው። ይሄ የሚያሳየው ምን እንደው ታውቃላችሁ? በቃ ከፈቀድክ ከቻልክ አድርግ፣ ካልቻልክ ደግሞ አታደርግም አይነት ነው የሚያመጣው። ስለዚህ እኔም እናንተም እንዲህ የሚል ቃል ተጽፏል በማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ ልጄን ወደ ሐዋርያት ወሰድኩት እንዲያድኑት፣ ግን አልቻልኩም። ከቻልክ አንተ አድንልኝ አለ ይሄ ግለሰብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ከቻልክ ትላለህ፣ ለሚያምን ሁሉ ይቻላል አለ። ምን ለሚል? ለሚያምን። ስለዚህ እኔና እናንተን እንዲህ ውብና ድንቅ አድርጎ የፈጠረንን ጌታ ከፊቱ ስንቆም ምን ያህል ነው እምነታችን? እስኪ እንየው፣ እንፈትሸው። ለምን ጸሎት ያልተሰማ? ለምን ዝም አለኝ? ለምን ተውከኝ? ለምን ዘነጋይ ከማለታችን በፊት እውነት አምኜዋለሁ ወይ? ያ ለእኔና ለእናንተ 6666 ግርፋት የተገረፈ አባት እውነት እኔና እናንተ ጸሎታችን ለውጥ እንዳያመጣ ይፈልጋል ብላችሁ ታስባላችሁ?
አንተን እኮ አላለውም ወደዚህ ዓለም ፍጠረን አላለውም። ያመጣን እሱ ነው። በስጋ የወለዱን አባትና እናታችን እንኳን ልጅ ፈልገው ሰጪ እግዚአብሔር ከሰጣቸው በኋላ በአቅማቸው የምንበላውንም የምንጠጣውንም የምንለብሰውንም ለማከናወን ደፋ ቀና ይላሉ እኮ። ታዲያ በእናታችን ማህፀን ደምና ውሃን አርግቶ ፍጹም ሰው አድርጎ መስማት ማድመጥ ረቂቁን ጉልሁን ጨለማውን ብርሃኑን ጣፋጩን መራራውን የራቀውን የቀረበውን በአጠቃላይ ጎጅና ጠቃሚ የሆነውን ማወቅ መረዳት የምንችል አርጎ የፈጠረ አባት እውነቴንና የእናንተን ጸሎት ለመስማት ጆሮ አጠረችው። ስለዚህ ጸሎታችን መልስ አላገኝ ያለው ስለማናምን ነው። እንደምታውቁት ኢትዮጵያውያን ማህሌት አለ፣ ቅዳሴው አለ፣ ኪዳኑ አለ፣ ሰዓታቱ አለ፣ በየግል ብዙ ጸሎቶቻችን አሉ። ግን መልስ የላቸውም፣ እምነት የላቸውም። የተለምዶ ነው ሁሉንም የምናደርገው። ጸሎቱ የተለምዶ፣ ማህሌቱ የተለምዶ፣ ቅዳሴው የተለምዶ፣ ሰዓታቱ የተለምዶ። ለምን? እግዚአብሔር በሚፈልገው ልክ አጠገቡ አንቆምም። ለዚህ ነው በማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ ሰውኛ በሆነ ሕግና ስርዓት እየተመራ በከንፈሩ ያመልከኛል አለ። በከንፈሩ ከዚህ ከከንፈር ከልብ ያልመጣ እንጂ ጆሮን ሰጥቶ እሱ አይሰማም፣ ዓይንን ሰጥቶ ሳይም ረያያን ይሰማል። በመዝሙር 33 ቁጥር 15 ላይ እኮ የእግዚአብሔር ዓይኖች ወደ ጻድቃን ጮኸቱም ጆሮዎቹም ወደ ጮኸታቸው ነው ይላል እኮ። አየች፣ ወደ ጻድቃን ወደ አመኑት ወደ አልተጠራጠሩት። ስለዚህ እኔና የእናንተ ጸሎት መልስ አላገኝበት ያለ የመጀመሪያው ነጥብ አምነን ስለማንጸልይ ነው። ስለዚህ እንመነው፣ እንደገፈው። ለዛ እኮ ነው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ ኧረ ስለናንተ የሚያስብ ኧረ ስለናንተ የሚጨነቅ ኧረ ስለናንተ ጧት ማታ ልጆቼ እያለ የሚያስብ አባት አላችሁና እስኪ እመኑትና በውስጣችሁ ያለውን ችግርና ብሶት ለሱ ስጡትና በሰላም ኑሯል። የሚያስጨንቃችሁን ሁሉ አራክፉት ለሱ በሰላም ኑሯል። ስለዚህ ባለማመናችን አምነን ባለመጸለያችን ምክንያት የጸሎታችን መልስ ይዘገያል። ከመዘገየትም አልፎ አንዳንዴ መከልከልም ሊመጣ ይችላል እኮ። ባመንነው ልክ ነው የሚደረግልን። ስለዚህ ስንጸልይ ማመን ይጠበቅብናል ማለት ነው። ቅዱስ ያዕቆብ በመልእክቱ በምዕራፍ 1 ቁጥር 5 ላይ ከናንተ ጥበብ የጎደለው ከቁጥር 8 አንብቡት። ከናንተ ጥበብ የጎደለው ማለት ትዳር ሊሆን ይችላል፣ ስራ ሊሆን ይችላል፣ ዕውቀት ሊሆን ይችላል። በአጠቃላይ በስጋ ለውጥ አለማግኘት በመንፈስ አለመበርታት ቢገጥመው በልግስና ያለምንም ነገር ሳይነቅፍ አንተ ድሃ፣ አንተ ሀብታም፣ አንተ ጤነኛ፣ አንተ በሽተኛ ሳይል በልግስና መስጠት የሚችለውን አምላክ ይለምን ይሰጠዋል። ነገር ግን ከናንተ በመጠራጠር ባለማመን የሚለምን ካለ እውነት እላችኋለሁ በንፋስ እንደተገፋ መርከብን ማዕበል እንዳናወጠው መርከብን ስለሚመስል ከጌታ ዘንድ አንዳች ነገር አያደርግ። ለሚጠራጠር ለሚያወላወል ለዛ ሰው ከጌታ ዘንድ አንዳች ነገር አያገኝ። ስለዚህ ጸሎታችን በእምነት ይሁን። የመብዛትና የማናስ ጉዳይ አይደለም። እግዚአብሔር የሚፈልገው በእምነት ተጸልዮ ለ5500 ዘመን የተዘጋ ገነት የከፈተውን በደኮ ተዘከረን እግዚኦ በውስተ መንግሥትከ ሉቃስ ወንጌል ምዕራፍ 23 ቁጥር 39 እስከ 43 ይህን ጸሎት ብቻ ነው የጸለየው። ግን በማመን ስለጸለየ ለ5500 ዘመን የተዘጋ ገነትን ከፍቷል። ብዙ ነገር ተዘግተውብናል። እናንተ የሥራው ጉዳይ፣ የትዳሩ ጉዳይ፣ የሰላሙ ጉዳይ፣ የፍቅር ጉዳይ፣ የመስማማቱ ጉዳይ ወዘተርፈ ብዙ ነገሮች ተዘግተውብናል። እንዲከፈቱ አምነን እንጸልይ። አምነን ከጸለይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔና የናንተ አባት በእርግጠኝነት ይሰማናል። በሉቃስ ወንጌል ምዕራፍ 18 ቁጥር 8 ላይ እንዲህ ይላል፣ እነሆ ሰዎች በፊቴ በቆሙበት ሰዓት ላይ በለመኑ ሰዓት ላይ ልመናቸውን ሰምቼ ላከናውንላቸው ስገለጥ እውነት በምድር ላይ እምነት አገኝ ይሆን አለ። ወገኖቼ በቤታችን ያለች ሰራተኛ እኮ ሰርታ የምታመጣውን ምግብ እኮ አንጠራጠርም። አምነን እንበላው የለ። በተለያዩ የገበያ ቦታ ላይ የሚሸጡ መርዝ ይኖራባቸዋል ብለን እኮ ተጠራጥረን አናውቅም። አምነን ገዝተን እንጠቀማቸዋለን። ሰው ሰራሽ የሆነውን አልጋ ስንተኛበት ይህ አልጋ ይሰበር ይሆን እኮ አንልም። ሳንጠራጠር አምነነው እንተኛለን። ታዲያ ሰው እንዲህ ውብ አድርጎ ድንቅ አድርጎ የፈጠረንን ጌታ እንዴት ማመን አቃተን?
እንዴት በእምነት መጥራት አቃተን? ትችላለህ፣ ታደርጋለህ፣ ትሰብራለህ፣ ትጠግናለህ፣ ትሰጣለህ፣ ትነሳለህ፣ ታደህያለህ፣ ባለጸጋ ታደርጋለህ፣ ከፍ ታደርጋለህ፣ ታዋርዳለህ፣ አንተ ሁሉን ማድረግ የምትችል አባት ነህ ብለህ እንዴት አምነን መጸለይ አቃተን? ሐና እኮ ለዚህ ነበረ በአንደኛ ሳሙኤል ምዕራፍ 2 ቁጥር 1 ጀምራ እንደ አምላካችን ያለ ጻድቅ እንደ እግዚአብሔር ያለ ቅዱስ የለም። እግዚአብሔር ያደህያል፣ ባለጸጋም ያደርጋል፣ ከፍ ከፍ ያደርጋል፣ ደግሞም ያዋርዳል። መካን የነበረችው ወለደች፣ የወለደችው መካን ሆነች። እሱ ወደ ሲኦል ያወርዳል፣ ከሲኦልም ያወጣል፣ ይሰብራል፣ ይጠግናል፣ ይሰጣል፣ ይነሳል። እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። እግዚአብሔር ሁሉን አዋቂ ነውና እናንተ ግን አትታበዩ አለች። ሁሉን ያውቃል አምላክ። በእምነት እንጥራው። በእምነት ከጠራ ነው አምላካችን እግዚአብሔር ለኔና ለእናንተ በእርግጠኝነት መልስ ይሰጠናል። ለዚህ ነው አባቶቻችን በምሳሌ ሲያስተምሩ አንድ ግለሰብ ድንገት ወንዝ ሲሻገር ደራሽ ውሃ መጣና ወሰደው። ከዛስ አድነኝ እያለ ጮኸ። ቀና ሲል ግቻ የሚባል ጠንካራ ሰራየ እሱን ያዘ፣ ግን መውጣት አልቻለም። ጌታም መጣ። ምን ፈለክ ወዳጄ አለ። እባክህ ከዚህ ውሃ አድነኝ አውጣኝ አለ። የያዝከውን ሳር ልቀቅና እኔ ላድና ላይ እሱንም አለቅም አንተንም አለቅም። እንዲህ ነው የኔና እናንተ ጸሎት። የኔና የእናንተ እምነት ይህ ነው። የኛን ሐሳብን መልቀቅ አንፈልግም፣ ከእግዚአብሔር ማግኘት የምንፈልገው ነገር አለ። ስለዚህ ኢያሱ እንደተናገረው መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ላይ እግዚአብሔር አምላክ ከሆነ እግዚአብሔር አምልኩ፣ ባለ አምላክ ከሆነ ባለን አምልኩ። እኔና ቤቴ ግን ማንን መርጠናል? እግዚአብሔርን መርጠናል። አምን ነው ከጠራ ነው በእርግጠኝነት እሱ መልስ ይሰጠናል። ፍጠረን ሳንል የፈጠረ ጌታ አምነን እስከጠራ ነው ድረስ በስጋ የሚያስፈልገንን ያሟላል፣ በመንፈስ ያበረታናል። አንደኛው ይሄ ነው። ሁለተኛው በይቅርታ ስለማንጸልይ ነው። የይቅርታ ሰዎች ነን፣ አንጸልይ። ፍላጎታችን ብቻ እንዲሳካ ከፊት እንቆማለን እንጂ ለይቅርታ ራሳችን አዘጋጅተን አንጸልይ። ለዚህ ነው በቅዱስ ማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ የሚለው ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንደላችሁ በማንም ላይ አንዳች ነገር ቢኖራችሁ ይቅር በሉ። እናንተ ይቅር ባትሉ በሰማይ ያለ አባታችሁ ኃጢአታችሁን ይቅር አይላችሁም። ለጸሎት ስንቆም የነከሌን ቂም ጥላቻ ይዘን ስለነከሌ ክፉ ሐሳብ እያሰብን እነከሌን እንዲያርጋቸው ከሊትን እንዲያርጋቸው በአጠቃላይ እግዚአብሔር በማይወደው መልኩ ከፊት እንቆማለን። ስለዚህ መልስ አናገኝም። ጸሎታችን መልስ አልባ ይሆናል። የቂም የጥላቻ ማይሌቱ በቂም በጥላቻ ቅዳሴው በቂም በጥላቻ ሰዓታቱ በቂም በጥላቻ ኪዳኑ በቂም በጥላቻ የየግል ጸሎታችን በቂም በጥላቻ የታጠረ ስለሆነ ለእግዚአብሔር ይሄ ጠረን ስለማይመቸው ጸሎታችን መልስ አያገኝም። የይቅርታ ሰዎች ነን፣ እንጸልይ። የይቅርታ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም በቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ጀምሮ እንዲህ ይላል። ቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ጀምሮ ምንድነው የሚለው? ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ይቅር ካልተባለ ደግሞ ጸሎታችን መልስ አያገኝም። ከአባት ፊት ቁመናል። ቁመን ደግሞ አባት ልጄ የምትበላው ይኸው፣ የምትለብሰው ይኸው፣ የምትጠጣው ይኸው፣ የምተኛበት ይኸው እንዳይለን እኔና እናንተ የይቅርታ ሰዎች ነን፣ አንጸልይ። እከሌን ስለመበቀል እከሌ ለምን እንዲሆነ እያልን በተለያየ ክፉ ሐሳብ ላይ ቆመን መልስ ደግሞ እንዲሰጠን እንፈልጋለን። ስለዚህ መልስ አናገኝም። የይቅርታ ሰዎች ነን፣ መጸለይ ይጠበቅብናል። ለዛ ነው ቅዱስ ዮሐንስ በመልእክቱ በአንደኛ ዮሐንስ መልእክቱ ምዕራፍ 4 ቁጥር 8 ላይ ምን ይላል? ፍቅር የሌለው እግዚአብሔርን አያውቅም ይላል። እግዚአብሔር ምን ስለሆነ? ፍቅር ስለሆነ። ፍቅር ስለሆነ እንደዚሁም በአንደኛ ዮሐንስ መልእክቱ ላይ ምዕራፍ 3 ቁጥር 9 ጀምሮ ምን ይላል? የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይለያሉ። የእግዚአብሔር ልጆች ወንድማቸውን ይወዳሉ፣ ከባልንጀሮቻቸው ጋር በሰላም በፍቅር ይኖራሉ። የዲያብሎስስ ፍቅርን አይወዱም፣ በጥላቻ ነው የሚኖሩታል። ስለዚህ በጥላቻ ውስጥ ሆነን የይቅርታ ሰዎች ሳንሆን ስለምንጸልይ ጸሎታችን መልስ አያመጣም። ዝም ብሎ ማጮህ ብቻ ይሆናል። ጮኸት ብቻ ሆኖ ይቀራል ማለት ድካም ብቻ ሆኖ ይቀራል ማለት ነው። ስለዚህ አምላካችን መድኃኒታችን እኔንም እናንተንም በምሕረቱና በቸርነቱ ኃጢአት በደላችን ይቅር ብሎን እኔም እናንተም የይቅርታ ሰዎች ሁነን ጸሎታችን እንዲቀበለን መልስ እንዲሰጠን ፈቃዱ ይሁንልን። ቅዱስ ያዕቆብ በመልእክቱ በምዕራፍ 4
ቁጥር 3 ላይ እንዲህ ይላል። ያዕቆብ በመልእክቱ ምዕራፍ 4 ቁጥር 3 እነሆ እናንተ ይላል ትለምናላችሁ፣ በምቾቶቻችሁ ትከፈሉ ዘንድ በክፉ ትለምናላችሁና አትቀበሉም። በምቾቶቻችሁ ማለት በስጋ ፈቃዳችሁ ሆናችሁ ትለምናላችሁ፣ ግን አትቀበሉም። ለምን? የእግዚአብሔር ፈቃድ በሆነ መልኩ ላይ አትጸልዩም። የሚገርመው እኔም እናንተም እንደየአቅማችን 365 ቀን የምንጸልየው ጸሎት አለ እንዳቅማችን። እሱ ምንድነው? አባታችን ሆይ ማለት ነው። እንጸልያለን። አባታችን ሆይ ብለን እንጸልያለን። ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ ስትጸልዩ እንዲበሉ ካለ በኋላ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን። አሁን ይሄ ውሸት ጸሎት ይቅር ሳንል ፊቱ ቆመን ይቅር በለን። መቼኛ ይቅራል? የውሸት ጸሎት ከእግዚአብሔር ፊት ጸልየን እንዴት ነው መልስ እንድናገኝ የምንፈልገው? እኔና እናንተ እኮ በሳችን መሸወድ ይቻላል። እሱን ግን አይቻልም። ልብና ኩላሊትን ሰጥቶህ የፈጠረህ አባት እንዴት ዋሽተህ ከፊቱ ትቆማለህ? እኔ የበደሉኝን ሰዎች ይቅር እላለሁ፣ ከዛስ አንተ ደግሞ ይቅር በለኝ። ውሸት መቻል መቻል። እስኪ በየጎረቤቶቻችን ያሉት ጓደኞቻችን ጋራ፣ ቤተሰቦቻችን ጋራ፣ የትዳር አጋሮቻችን ጋራ፣ የሥራ ባልደረቦቻችን ጋራ እንዴት ነው የምንኖረው? የይቅርታ ሰዎች ነን? የፍቅር የሰላም ሰዎች ነን? እኛ የበደሉን ይቅር እንደምንል አንተም ይቅር በለን። አቤት ውሸት! እኔም እናንተም የምንጸልየው ዋሽተን ነው። ዋሽቶ የምንጸልየው ጸሎት ደግሞ መልስ አያገኝም። ስለዚህ ለይቅርታ የተዘጋጀ ልብ ይዘን ስለማንጸልይ እግዚአብሔር ለጸሎታችን መልስ አይሰጥም። አንዋሸው። የይቅርታ ሰዎች ነን። በየሰከንዱ እያንዳንዱ እርምጃችንን የምንበድለውን በደል እሱ ይቅር አላለም፣ አልተወልንም፣ አልሸፈነልንም። የምንሰራውን ነገር ሁሉ ግንባራችን ላይ ቢጽፈው ቁመን መሄድ እንችል ነበር ወገኖች። የሆነች ክፍል ዘግተን አይደል አፍረን የምንቀመጠው? እሱ ግን እኮ በፍቅር ሸፍኖ ምንም እንዳልሰራን አድርጎ ንጹሕ አስመስሎ አገልጋዮችን በመድረክ ላይ ያቆመናል። ሌሎቻችሁን እዛው ፊት ለፊት ያቆማቸዋል። ለስሙ እንድንበረከክ ያደርገናል፣ እንድንገባ እንድንወጣ ያደርገናል። ታዲያ ይህንን አባት እንዴት ዋሽተን ፊት እንቆማለን? ነቢዩ እግዚአብሔር ኢሳይያስ ምዕራፍ 64 ቁጥር 8 ላይ አንተ አባታችን እኛ ልጆችን፣ አንተ ሰሪያችን እኛ ጭቃ የእጅ ስራ ነን አለ። የእጁ ስራ ሆነን ከፊቱ ቆመን እንዴት ዋሽተን ቆመን ጸልየን እግዚአብሔር ሆይ ለምንድን ነው መልስ የማትሰጠኝ? መቼ ጸለይን? መቼ እሱ በሚፈልገው መልኩ ቆመን? ስለዚህ መልስ እንድናገኝ ከፈለግ እኔም እናንተም መጀመሪያ ቂምና ጥላቻ የያዝንበትን ሰው ይቅር ልንል ይገባናል። እንዲህም ተብሎ ተጽፏል በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባሃል በመሰዋ ላይ ብታቀርብ፣ በዚያም ወንድም አንዳች በአንተ ላይ እንዳለው ብታስብ፣ በዛ በመሰዋ ፊት መባሃና ትተህ ሂድ፣ አስቀድመ ከወንድም ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። አይህ ወገኔ፣ እኛ እኮ በድፍረት ነው የምንገባው የምንወጣው። በዚህ ውስጥ እግዚአብሔር ለምን መኖራችንም ቸርነቱ የዕለት እንጀራ ሳናጣ እየበላን እየጠጣን ማደር መዋላችን እኮ ይህም ቸርነቱ እኮ ነው። እንደኛ ክፋት ተንኮል ቢሆን አይደለም ጸሎት መልስ ማግኘት መሬት ተከፍታ እኮ ትውጠን ነበር። ግን ቸርነቱ ኢዩኤል 2:12 ላይ አሁንስ እግዚአብሔር እንዲህ ይላል፣ በፍጹም ልባችሁ ወደ እኔ ተመለሱ ይላል። እነሆ ቸርነቱ ምሕረቱ የበዛ ቁጣውስ የዘገየ አባት ነውና ወደ እሱ ተመለሱ። ወገኖች ጸሎታችን መልስ እንዲያገኝ ከፈለግን ይቅርታ ሰዎችን እንጸልይ። አንማሽ በፊቱ ቆመን ይቅር ሳንል ይቅር በለን ለምን እንለዋለን? እኛ በድለውን ክፉ ያደረጉንብን ሰዎች ላይ ይቅር እንላለንና አንተም ይቅር ብል። አቤት ብዙ ውሸት! ዛሬ ቋንቋ አምላክ ሆኖብናል እኮ ጎነች። ሰይጣን አምላክ ሆኖብናል እኮ። ብር አምላክ ሆኖብናል እኮ። ውበት አምላክ ሆኖብናል እኮ። ዝና አምላክ ሆኖብናል እኮ። ምን የማናመልከው ነገር አለ? በዚህ ውስጥ እግዚአብሔር ሆይ ጸሎት ለምን አልሰማኸኝም? እንዲሰማን የይቅርታ ሰዎችን እንጸልይ፣ መልስ እንድናገኝ አምላካችን እግዚአብሔር ይርዳን። ሶስተኛው አስቀድመን መጠየቅ ያለብንን ነገር ስለማንጠይቅ። አስቀድመን መጠየቅ ያለብንን ነገር አንጠይቅም። አስቀድመን መጠየቅ ያለብን ነገር ምንድነው? ማቴዎስ ወንጌል ምዕራፍ 6 ቁጥር 33
ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። አያችሁ፣ እኛ የምንጠይቀው ረቦኛል፣ ጠምቶኛል፣ በዓለም ላይ ባለስልጣን መሆን እፈልጋለሁ፣ ፎቅ ቤት እፈልጋለሁ፣ መኪና እፈልጋለሁ፣ ባለጸጋ መሆን እፈልጋለሁ፣ ዝነኛ መሆን እፈልጋለሁ ወዘተ። የዝነኛ አባት ልጅ ሆነ ዝነኛ መሆን ትችላለህ። ግን መጀመሪያ ማስቀደም ያለብን አስቀድም። አባት ሆይ ስለኔ ቆስለ ደምተሃል፣ እባክህ ስለኔ ብለህ ዋጋ እንደከፈልክ ፍቅርህ በልቦና የተስሎብኝ ላጠፋው ጥፋት ንስሐ ገብቼ ቅዱስ ሥጋህን ክቡር ደምህን እንድበላ እንድጠጣ የመንግስተ ሰማያት ዜጋ እንድሆን ፍቀድልኝ የሚል ቅድሚያ ጸሎት አናቅርብ። ስለዚህ መቅደም ያለበትን ጸሎት ሳናስቀድም ቁሳዊ ነገር ቅድሚያ እናስቀድማለን። እሱ ዋጋ ሲከፍል ስለ ቁሳዊ አልከፈለም ወገኖቼ፣ ዘላለም በመንግስቱ እንድንኖር ስለፈለገ ነው። ከጨለማ ወደ ብርሃን እንድንሸጋገር ነው። ከሐዘን ወደ ደስታ፣ ከለቅሶ ወደ ሳቅ እንድንሸጋገር ነው ዋጋ የከፈለው። ዛሬ ቤተክርስቲያን ንስሐ ግቡ፣ ስጋው ደግሞ ተቀበሉ ስትል መሰማናት። ህፃናቶችን ብቻ አይደል በቅፍ ወስደን ለዛውም እየተሯሯጠ ግማሽ ቅዳሴ ላይ መተን አቁርበን ተመልሰን ደግሞ እንሄዳለን። በጣም እኮ ነው የሚገርመው እኮ። እንደው ቢያንስ እንኳን ህፃናትን አቁርበን ቁጭ ብለን ወንጌል ተምረን እንኳን ብንሄድ ምናል። አንዳንዶቻችሁማ ጭራሽ በቢጃማ እየሮጣችሁ ትመጣላችሁ፣ ቀብላችሁ መልሳችሁ ትሮጣላችሁ። ያ የሞተው ጌታ ነገ በፍርድ አደባባይ ስንቆም ምን ልንመልስ ነው? ስለዚህ የመጀመሪያ ጥያቄ መንግስትን ጽድቅህን አውርሰኝ። አላያችኋቸውም? በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ ሁለት አይነ ስውሮች አይን ፈለጉ። ግን ጥያቄያቸው መጀመሪያ ምን ታውቃላችሁ? የዳዊት ልጅ ሆይ አቤቱ ማረን። አያችሁ፣ ኃጢአት በደሌን ይቅር በለኝ፣ ልጅ እንደሆን ፍቀድልኝ። የመጀመሪያ ጥያቄያቸው ማረን። ከዛስ በምህረት ሲመለከታቸው ምን ትፈልጋላችሁ አላችሁ? ማየት። አያችሁ፣ ማየት ከሆነ የምትፈልጉት እነሆ ይህን ማድረግ እንድችል ደግሞ ታምናላችሁ አለ። አያችሁ፣ በደላችሁ ይቅር ተብለዋል። ታምናላችሁ ወይ? መጀመሪያ ቁጥር 1 ላይ የተማርነው ትምህርት ማለት ነው። አምነን ስለማንጸልይ አዎ አሉት። እንደ እምነታችሁ ይደረግላችኋል። አይናቸው በራ። ይህንና እናንተ እኮ በብዙ ነገር አይነ ስውር ሆነናል። ስለዚህ እኔም እናንተም መጀመሪያ መንግስቱንና ጽድቁን እንፈልግ። ለዛ ነው ዮሐንስ ወንጌል ምዕራፍ 6 ቁጥር 26 ላይ በተለይ ዮሐንስ ወንጌል ከምዕራፍ 1 ጀምራችሁ ስታነቡት ጌታ ስለ እውነተኛው ምግብ ሊያስተምር ፈልጎ በዕለታዊ ምግብ ምሳሌ ጀምሯል ትምህርቱን እና በሁለት ዓሣ በ5 እንጀራ አበርክቶ እንደኔ አይነት ወጠምሻ 5 ሰው መግቦ 12 መሶብ ተነሳ። ከዛ ይሄንማ ንጉስ ማድረግ አለብን አሉ። ለምን? ሆዳቸው ስለሞላ። ከዛ ሊያነግሱት እንደፈለጋ የነገስታት ንጉስ ገዥም ሰጭም ነሽም ገዳይም አዳኝም በብርሃን በጨለማ ሁሉን ነገር ማድረግ የሚችል አባት መሆኑን ስላላወቁ ስላልተረዱ ተሰወረ። ፈልገው አገኙት። ዮሐንስ 6:26 ላይ ብዙ ጊዜ እኮ ፈለግን ጌታ ወደዚህ መች መጣ አሉት። አይ የፈለጋችሁኝ ታምራቴን አይታችሁ አምላክነቴን አምናችሁ አይደለም የፈለጋችሁኝ የገብስ እንጀራ በልታችሁ ወዳችሁ ስለሞላ ስለ ሆዳችሁ ፈለጋችሁኝ። መቼም ስለ ነፍሳችን የምንፈልገው ስለ ነፍሳችን እንፈልገው እንዴ? የሆዳችን ጉዳይ እኮ እኔና እናንተ ሳንመጣ ዓለም ተዘጋጅታ እኮ ነው የመጣችው እኮ። አዳም እኮ ከመፈጠሩ በፊት ዓለም ተዘጋጅታ መጥቶ ይህንን ብላ ግዛ ንዳ እኮ ነው የተባለው። እኔና እናንተ ከመምጣታችን በፊት ዓለም ተዘጋጅታለች። የሚበላው የሚጠጣው የሚለበሰው እኔና እናንተ ከመምጣታችን በፊት ዓለም ላይ አለ። ግን የመጣ ነው መንግስቱን ለመውረስ ነው። ቅድሚያ ማስቀደም ያለብንን ጥያቄ ብናስቀድም ቀድሞ የተዘጋጀው የዓለም ጠባይ ኮተት ይመጣል። ዓለምን የፈጠረ እሱ አይደል? ዓለምን ያስተካከለ እሱ አይደለ? ታዲያ የሱ ልጁንን እንዴት እኔና እናንተ እንራባለን? እንዴት እንጠማለን? ስለዚህ በእምነት አንጸልይም፣ አናምነውም። በይቅርታ አንጸልይም። የፍቅር ሰዎች አይደለንም። ቅድሚያ መጠየቅ ያለብን መንግስቱን ጽድቁን አንጠይቅም። ከዚህ የተነሳ ጸሎታችን ለእኔና ለእናንተ መልስ አይሰጡም፣ ይዘገያሉ። ስለዚህ ቅድሚያ መንግስቱን ጽድቁን ፈልገን ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሏል። የዘላለም ሕይወት እንዲኖረን ዘላለማዊ መንግስቱን ጽድቁን እንድናገኝ መጀመሪያ የመንግስቱን ጽድቁን ፈልገን መልስ እንድናገኝ አምላካችን እግዚአብሔር ማስተዋልና ጥበብን ይስጠን። በአራተኛ ደረጃ ለኔና ለናንተ አምላካችን መልስ የማይሰጥም በጸሎታችን ላይ እንደፈቃዱ አንጸልይ። ሐዋርያትን ሲያስተምራቸው
እንዲህ ብሎ አስተምሯቸው ነበረ። ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ጀምሮ እንዲህ ብሎ ነበረ። ልክ የመከራው ሰዓት ሲደርስ ከመያዙ በፊት ሐዋርያትን ወደ ጌቴሰማኒ በጸሎት ቦታ ወሰዳቸውና ምን አለ መሰላችሁ? የመከራው ሰዓት ደረሰ። አባት ሆይ ይህን መከራ ያንተ ፈቃድ ከሆነ እባክህ አድርገው፣ ፈቃድ ከሆነ ደግሞ የሚቀበልበትን ጥበቡን፣ ኃይሉን፣ ብርታቱን ስጠኝ አለ። አባቱ የበላይ እሱ የበታች ነው እንዴ? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አባቴ አንድ ነው ይላል። ጸሎት እኮ እያስተበራቸው ነው ለሐዋርያት። ስትጸልዩ መከራም ቢገጥማችሁ፣ ደስታም ቢገጥማችሁ፣ ረሃብ ቢገጥማችሁ፣ ጥጋብም ቢሰጣችሁ፣ ምንም በህይወታችሁ ይፈራረቅ የማን ፈቃድ ይሁን ይበል፣ ያንተ ፈቃድ ይሁን በሉና ጸልዩ። አዚ አይደል አባታችሁ ነው ፈቃድ በሰማይ እንደሆነች እንዲሁ ምድርቱን አይደል ጸሎት ሲያስተምር ፈቃዱ የእግዚአብሔር ፈቃድ መሆን እኔ ለመንኩት ልመና እንዲከናወንልኝ እንዲደረግልኝ የጠየቁት ጥያቄ የእግዚአብሔር ፈቃድ ነው ወይ ብለን ማመን ይጠበቅብናል ማለት ነው። ለዚህ ነው ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 5 ቁጥር 14 ላይ እንዲህ አለ፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ነገር ብንለምነው ይሰማናል። እንደምኑ? እንደ ፈቃዱ። ብዙ ጊዜ እኔና እናንተ እኮ ስንጸልይ በራሳችን መብት ነው ማለት ራሳችን ባስቀመጥነው ሕግና ደንብ መሰረት ጸሎታችን መልስ እንድናገኝ እንፈልጋለን። እንዴት ይሆናል? እንደ ፈቃዱ ጸልየን እንደሱ ፈቃድ መልስ እንድናገኝ ከሆነ የኔም የእናንተን ፍላጎት ለሱ ለራሱ አሳልፈን መስጠት ይጠበቅብናል። እኔ እንዲህ ነገር እፈልጋለሁ፣ ግን ይህ ነገር የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እኔ ስራ እፈልጋለሁ፣ ስራ አሁን የምሰራበት የሥራ ዘመኔ መሆን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እኔ ትዳር እፈልጋለሁ፣ አሁን ትዳር የፈለኩበት ዘመን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እኔ ከዚህ ቦታ ወደ ሆነ ቦታ ሄዳለሁ፣ ግን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እኔ እንዲህ አይነት ቤት ለመስራት እፈልጋለሁ፣ ግን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እኔ በሰጠኝ ገንዘብ እንዲህ አይነት መኪና መግዛት እፈልጋለሁ፣ ግን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እኔ ከዚህ ቦታ ወደ ሆነ ቦታ ሄጄ መኖር እፈልጋለሁ፣ ግን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እኔ አንተ ብትፈቅድ ብትወድ በዚህን ዓመት በዚህን ጊዜ ልጅ መውለድ እፈልጋለሁ፣ ግን የማን ፈቃድ ይሁን? ያንተ ፈቃድ ይሁን ብለን በሱ ፈቃድ ነገሮች እንዲከናወኑ አሳልፈን መስጠት ተበቀበ። እኔና እናንተ ካልኩሌት አድርገን እናስቀምጥና አልመለስ ሲሉ እግዚአብሔር እኔን እኮ ጸሎት አልሰማኛል። በእኔና በእናንተ ፕላን አስቀምጠን በእኔና በእናንተ ፕላን እኮ አልተፈጠርንም እኮ በእኔና በእናንተ ቅድ እኮ ወደዚህ ዓለም አልመጣንም። ማለትና ለሊት እኮ የሚፈራረቀው ፀሐይና ብርሃን የሚፈራረቁት በእኔና በእናንተ ፈቃድ ነው እንዴ? ክረምትና ፈቃድ የሚፈራረቁት በእኔና በእናንተ ፈቃድ ነው እንዴ? በሱ ፈቃድ እኮ በህይወታችን የሚያስፈልጉትን ነገሮች ላይ እቅድ ማውጣት መብታችን ነው። ለዛ ነው ያዕቆብ በመልእክቱ ምዕራፍ 4 ቁጥር 13 ላይ እንዲህ ሲል ለእኔና ለእናንተ የነገረን በዚህ ቦታ እንሄዳለን፣ እንነግዳለን፣ እንተርፋለን የምትሉ እናንተ እነማን ናችሁ? ህይወታችሁ እኮ ጥቂት ጊዜ ታይቶ እንደምትጠፋ እንፋሎት ናችሁ። ነገር ግን በዚህ ፈንታ ጌታ ቢፈቅድ ብንኖር ይህን ወይም ያንን እናደርጋለን ማለት ይገባችኋል። የሚሻለው እሱ ነው። ስለዚህ በራሳችን ካልኩሌት መጠር ባስቀመጥነው ሕግና ደንብ መልስ እንዲሰጠን እንፈልጋለን። የሱን ፈቃድ አልጠየቅንም። ትእዛዝ አዘዝነው እንጂ ፈቃዱን አይደለም ጠየቅነው። አዝዤ ነበር ለምን ትእዛዜን አልፈጸምክ እያልነው ነው እንጂ እንደ ፈቃዱ እንዲፈጽምልን አይደለም የጸለይ ነው። ስለዚህ ጸሎታችን መልስ እንዲያገኝ እንደ ፈቃዱ እንደሱ ፈቃድ መጸለይ ይጠበቅብናል። በማርቆስ ወንጌል ምዕራፍ 10 ቁጥር 35 እስከ 38 እና ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ እናታቸው፣ ማርቆስ ወንጌል ምዕራፍ 10 ቁጥር 35 ላይ ራሳቸው ልጆቹ የጠየቁት ጥያቄ ነው። የዮሐንስና የያዕቆብ እናት። ማቴዎስ 22 ላይ እናታቸው መጣችና ጌታ ሆይ ልመናዬን ስማኝ አለ። ምን ፈለሽ? አንተ በነገስክ ጊዜ አንዱ ልጅን በግራዬ አንዱ ልጅ በቀኝ አድርግ አለች። ራሳቸው ደግሞ ማርቆስ ወንጌል ምዕራፍ 10 ቁጥር 35 ላይ ደግሞ ዮሐንስና ያዕቆብ መጡና ጌታ ሆይ ልመና አለን አሉ። ምንድነው ልመናችሁ? አንተ በነገስክ ጊዜ በቀኝና በግራ ባለስልጣን አድርገን አሉት። የምትለምኑትን አታውቁም። አያችሁ፣ የኔና የእናንተ መብታችን ምን እንደው ታውቃላችሁ? ርቦኛል፣ ጠምቶኛል፣ እንዲፈልጋለሁ፣ እንዲሞን እፈልጋለሁ፣ ግን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። ለዛ ነው አባት ወይ ይህ መከራ ያንተ ፈቃድ ከሆነ
ይለፍ ከኔ ፈቃድ ከሆነ ደግሞ እንድቀበለው ኃይልና ብርታት ስጠን። ለዚህ ነው ሐዋርያት፣ ጻድቃን፣ ሰማዕታት በመጋዝ ሲሰነጠቁ፣ በሰይፍ ሲታረዱ፣ እሳቱ ሲወረወሩ፣ አንበሳው ሲወረወሩ ያለፉት ያ መከራ የማን ፈቃድ እንደሆነ የእግዚአብሔር ፈቃድ እንደሆነ አምነው ስለተቀበሉት ነው። ጸሎታችን በእሱ ፈቃድ እንዲከናወን ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብለን በማቴዎስ ወንጌል ምዕራፍ 6 ላይ እንደምንጸልየው ማንኛውም ጥያቄዎቻችን ለሱ ፈቃድ አሳልፈን መስጠት ይጠበቅብናል። ያ ከሆነ ጸሎታችን መልስ ማግኘት ይችላል ማለት ነው። አምስተኛው በመመጻደቅ ስለምንጸልይ በመመጻደቅ በሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ጀምሮ ሁለት ሰዎች እናገኛለን። ሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ጻድቃን እንደሆኑ በራሳቸው ለሚታመኑና ለሌሎቹ ሁሉ በጣም ሊንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊም ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና መፀኞች አመንዝሮቹም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ ጦማለሁ፣ ከማገኘውም ሁሉ አስራት እሰጣለሁ አለ። ቀራጩን በሩቅ ሆኖ ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከነዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ግን የሚያዋርድ ከፍ ይላል አላቸው። ጌታችን መድኃኒታችን ክርስቶስ የጸሎትን ስራ ሲያስተምራቸው ብዙ ጊዜ እኔና እናንተ ተመጻዳቂዎች ነው። የሆነ ሳንቲም እንኳን ወረወን በየመድረኩ ወለል በለሉኝ አጨብጨቡልን ወዘተ እንዲባል እንፈልጋለን። እግዚአብሔር እንዲቀበልልን ይልቅ ለምን አንፈልግም ወገኖች? በመመጻደቅ እኔ እኮ እንደኔ ጾመኛ የለም፣ እንደኔ አስራት በኩራቱን የሚያወጣ የለም፣ እንደኔ ተራበ የተጠማ የሚያጠጣ የለም፣ እንደኔ አዋቂ የለም፣ እንደኔ ፈላስፋ የለም፣ እንደዚህ ዝነኛ የለም ወዘተ እያልን ስለምንጸልይ ጸሎታችን መልስ አያገኝም። አንደኛ መስጠት በረከት ነው። አዎ በረከት ነው። ስጡ ይሰጣችኋል። የተሰፈረና የተነቀነቀ የተጨነቀ መስፈሪያን በቅፋችሁ ይሰጣችኋል ተብሎ ዮሐንስ ሉቃስ ወንጌል ምዕራፍ 6:38 ላይ ተቀምጧል። ግን የምንመጻደቅ ከሆነ ባዶ ነው። ፈሪሳዊ እኮ ምን ያህል እንደዚህ ቀራጭ ያላረከኝ እኔ በየሳምንቱ 2 ጊዜ ጾማለሁ ከማገኘው አስራት አወጣለሁ እንዳመንዝሮች እንደወዘተ እንዳላረከኝ ኃጢአተኞችን ጫትቃኙን ሰካራሙን ወዘተ ስናይ እንደዚህ እኔና እናንተ የምንጠቋቆምባቸው እንዴት ነው የምንተዋቸው? እግዚአብሔር በፍቅር በሰላም እያኖራቸው ሐለወተ እግዚአብሔርን እንኳን የዘነጉትን ያልተዋባት እያመለክን እንዴት ነው እኔና እናንተ ተመጻዳቂውን የምንጸልየው? በምን አቅማችን? ሁሉን በሁሉ የሚያደርግ አባት አለ። ለምንድን ነው ለሱ አሳልፈን የማንሰጠው? ስለዚህ ጸሎቶቻችን የመመጻደቅ ጸሎቶች ናቸው። የተሻልኩ ነኝ የሚሉ ጸሎቶች ናቸው። በውዳሴ ከንቱ የተከበቡ ናቸው። ራስን እንደፊኛ ከፍ አድርጎ ተቀምጠን ነው የምንጸልያቸው። በዚህ ውስጥ መልስ ማግኘት እንፈልጋለን። ማህሌታዊ እንደኔ ማህሌታዊ የለም፣ ቀዳሹ እንደኔ ቀዳሽ የለም፣ ሰባኪው እንደኔ ሰባኪ የለም፣ ዘማሪው እንደኔ ዘማሪ የለም፣ በጎ ስራ የሚሰሩት ምዕመናኖች ሰጪዎች እንደኔ ሰጭ የለም፣ ቤተክርስቲያኒቷን ያስዋት እኔ ነኝ፣ የካህናትን የወር ደመወዝ የምችለው እኔ ነኝ፣ እንደኔ እንዲህ አይነት ነገር የለም፣ የታመሙትን መጎበኝ የታሰሩትን መጎበኝ እንደኔ እንዲህ የሚያደርግ የለም። ከሰጠነ ሁሉን ያረከው አንተ በማህሌት የተመጻደቀው አይምሮ የእግዚአብሔር ነው። ደንቆሮ ዲዳ ሊያደርግ ይችላል ከፈለገ እሱ በማን አይምሮ ማን በሰጠን ይመሩ ያስከውና ነው ያለው ቃል። አንተ ዘማሪው ይህ ጉሮሮ እኮ እሱ የሰጠ ነው ሊዘጋው ይችላል። አንተ ሰባኪው አንደበትህ እኮ እሱ ነው ኮልታፋ ሊያደርግ ይችላል። አንተ ሰጪው ባለጸጋ ያደረገህ እኮ እሱ እኮ ነው ድሃ ሊያደርግ ይችላል። አንተ ጤነኛ በሽተኛ ሊያደርግ ይችላል እኮ ጤናን የሰጠህ እሱ እኮ ነው። አንተ ውበት ያለው ውበት የሰጠህ እኮ እሱ ነው ውበትን ሊያረክፈው ይችላል። አንተ ዝነኛውን እኮ የሰጠህ እሱ ነው ከዝና በታች ሊያደርግ ይችላል። ስለዚህ ጸሎታችን በመመጻደቅ ስለምንጸለያቸው መልስ አናገኝባቸው። ሐሜት ይሞላባቸው መመጻደቅ ያለባቸው እንደነከለ ያላረከኝ እኔ ከነከለ የተሻልኩ ነኝ ብለን ራሳችን ስለምንኮፍስ መልስ ከእግዚአብሔር ዘንድ ጸሎታችን አያመጣም። ስለዚህ ከእግዚአብሔር ዘንድ ጸሎታችን መልስ እንዲያገኝ ባለመመጻደቅ ከውዳሴ ከንቱ በጸዳ መልኩ ጸልየን መልስ እንዲሰጠን አምላካችን ፈቃድ ይሁን። ስድስተኛ ዘወትር ስለማንጸልይ ስልቾች ነን። ጀምረን እናቆመዋለን፣ አንጓዝም፣ መንገድ ላይ እንቆማለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ጌታችን መድኃኒታችን ኢየሱስ ምን አለ? ወደ ፈተና እንዳትገቡ ትጉና ጸልዩ። እንጀምራለን፣ ያሰብነው ካልተሳካ እናቆመዋለን። የክርስትና ጉዞ ሞት ብቻ ነው የሚገታው። የጀመርነውን ማንኛውም መንፈሳዊነታችንን አናቆመው። የሆነ ነገር ስላልተደረገልን ተስፋ እንቁረጥ፣ ዘወትር እንሩጥ።
ለዚህ ነው ሐዋርያው ቅዱስ ጳውሎስም በኤፌሶን ምዕራፍ 6 ቁጥር 18 ላይ ዘወትር በመንፈስ ጸልዩ አለ። ስትጸልዩ በመንፈስ ጸልዩ። ዘወትር በመንፈስ በተመስጦ ጸልዩ። ሌላ ነገር ባለማሰብ ቀራንዮ ተጉዛችሁ እንግልቱን፣ መከራውን፣ ረሃቡን፣ ጥሙን፣ ግርፋቱን፣ የሾህ አክሊል መድፋቱን፣ መቸንከሩን እያሰባችሁ ጸልዩ። በመንፈስ ተመሰጣችሁ። ለዛ ነው ሊቁ ቅዱስ ያሬድ ስለ እግዚአብሔር መከራ እያዜመ ሲዘምም አፄ ገብረ መስቀል የቅዱስ ያሬድን ዜማና ተመስጦ በማየት እንደሱ ሲል በያዙት በትረ ሙሴ ቅዱስ ያሬድ ግን ሲወጋ ቅዱስ ያሬድ አልሰማው። ለምን? ቀራንዮ ተጉዞ የክርስቶስን መከራ እያሰበ ስለነበረ። ዜማውን ጨርሶ ሲመለስ እግሩ ይደማል። ለምን አላለም? ንጉሥ ሆይ ፈቃድ ከሆነ ጥያቄ እንመልሳለን። ምንድነው ጥያቄ? ይችን ዓለም ጥያት እንድመንን ፍቀድልኝ አለ። ንጉሱ ቃል ገብቶ ስለነበረ ፈቀደለት። ኢትዮጵያ ቅዱስ ያሬድ መላእክቶች የሚያመሰግኑበትን ምስጋና ለኔና ለእናንተ ያመጣ ብንሰማው የማይጠገብ የዘወትር ምግባችን የሆነውን ዜማውን ያስረከበን በቅዱስ ያሬድ አማካኝነት ሁሉን ያደረገ አምላካችን እግዚአብሔር ክብርና ምስጋና ለስሙ። ስለዚህ እኔና እናንተ ያለ መሰልቸት መጸለይ ይጠበቅብናል። ሌላው በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ቅዱስ ጳውሎስ ምን ይላል? ዘወትር ጸልዩ። በማጣትም በማግኘትም ከፍም ዝቅም። አንዳንዴ እኮ ባለጸጋ ስንሆን ቤተክርስቲያን የተከለከል ጸሎት የተከለከል እንመስላለን። ባለስልጣን ስንሆን ቤተክርስቲያን ትመጡ ዘንድ የተባልን እንመስላለን እኮ። በቃ ባለስልጣን በምድር ባለስልጣን ስለሆነ በሰማይ ስልጣን ልትሆን ሲወል ይጠብቃል ወገኔ። ስልጣን የሰጠህን ጌታ ይልቅና እናመስግነው። ስልጣን የሰጠህን ጌታ ክብር ለስምህ ይሁን በለው። ተንበረክና መስግነው፣ ለምነው። ስለዚህ እኔና እናንተ ባለመሰልቸት መጸለይ ይጠበቅብናል። ጸሎት አናቋርጥ፣ ምስጋናን አናቋርጥ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኔና ለእናንተ ባለመሰልቸት መጸለይ እንዳለብን ሲናገር ሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 7 ታሪኳ የተቀመጠብላት እናትን ስናይ አንዲት ምንም ዘመድ የሌላት ብቸኛውነት መበለት ነበረች። ንጉሥ ዘንድ ይፈርድላት ዘንድ ትመላለሳለች። እሱ ግን ዝም አለ። ከዕለታት አንድ ቀን ግን ምን አለ መሰላችሁ? እግዚአብሔርንም አልፈራም ሰውንም አላፍርም፣ ንዝነዛዋ ስላስጠላይ ግን እፈርድላታለሁ አለ። ታዲያ ይህ አመፀኛው ንጉሥ እግዚአብሔርንም የማይፈራ ሰውንም የማያፍር እንዲህ ስለ ንዝነዛዋ ከፈረደላት ሳይሰለቹ ሳይደክሙ ሳይታክቱ ዘወትር እኔን ለሚለምኑ ወደ እኔ እጃቸውን ዘርግተው አባቶይ ማረን ይቅር በለን ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን፣ ሰጭም ነሽም ገዳይም አዳይም ከፍም ዝቅም ጨለማውን ብርሃን ብርሃኑን ጨለማ ለምታረግ አባቶይ እያሉ ሳይሰለቹ ሳይታክቱ ዘወትር ለሚጸልዩ ልጆችማ እኔ መልስ እሰጣለሁ አለ። ስለዚህ እኔና እናንተ ሳንሰለች ሳንደክም ሳንታክት ዘወትር ከጸለይን በእርግጠኝነት መልስ እናገኛለን ማለት ነው። የመጨረሻውና ሰባተኛው እግዚአብሔር በወደደ ጊዜ መልስ እንደሚሰጠን አውቀን ወይም ተረድተን ስለማንጸልይ እሱ እንደፈቀደ እሱ እንደወደደ መልስ እንደሚሰጠን ተረድተን አውቀን ወይም ከመጀመሪያው ክፍል ከክፍል 1 ወይም ከአንደኛው ነጥብ በእምነት ስለማንጸልዩ ከሚለው ጋር አያይዛችሁ ይህንን ተረድተን ስለማንጸልይ ለምሳሌ የሉቃስ ወንጌል ምዕራፍ 1 ከቁጥር 5 እስከ 7 ከ19 ብትሉ ታሪኩን ሙሉ ታርጉታላችሁ። ካህኑ ዘካርያስና ኤልሳቤጥ እነሆ ልጅ ሳይኖራቸው ብዙ ዘመን ቆይተዋል። ግን ኃጢአተኞች ናቸው አይደሉም፣ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ስለዚህ ጻድቅ ከነበሩ ለምን ጸሎታቸውን አልሰማቸዋል? እነሱ ግን እነሆ እግዚአብሔር በጊዜው በወደደ በፈቀደ ሰዓት መስጠት ይችላል ብለው በመረዳት ያለምንም አንጎራጎር ጸሎታቸውን አላቋረጡም ነበር። ለዛም ነበረ መልአኩ ገብርኤል ተልኮ ዘካርያስ ሆይ ምን ተሰምቶልሃል? ጸሎትህ ተሰምቶልሃል። እሱ በፈቀደ ሰዓት ትዳር የምትፈልጊው እህቴ እድሜ ያለቀ እንዲህ ያለቀ ለእግዚአብሔር እድሜ ያልቅብም ለኔና ላንተ ነው። ለእግዚአብሔር ዘመን ያልቅበትም ለኔና ላንተ ነው። ስለዚህ ለሱ አሳልፈ ስጠው። አንተ በወደድክ ጊዜ አንተ በፈቀድክ ጊዜ መልስ ትሰጣለህ ብለህ አምነህ ጠብቀው። ያ ለዘካርያስና ለኤልሳቤጥ ለአብርሃምና ለሳራ በስተርጅና ልጅ የሰጠ ዛሬ ላንተ ላንቺ መስጠት ያቅተዋል? ያባት እኮ ነው። ዛሬ እኔም አንተም እኔም አንቺም የምናመልከው በዕብራውያን መልእክቱ ቅዱስ ጳውሎስ ምዕራፍ 13 ቁጥር 8 ላይ ምን ይላል? ኢየሱስ ክርስቶስ ትናንት ዛሬ ለዘላለም ያው ነው፣ አይለወጥም፣ አይቀየርም። ኢሳይያስ ምዕራፍ 46 ቁጥር 9 ላይ እንደኔ ያለ ማንም የለ፣ እኔ አልለወጥም ይላል። አይለወጥም፣ ግን
እሱ በፈቀደ እሱ በወደደ ሰዓት ላይ መልስ እንደሚሰጠን ተረድተን መጠበቅ ይኖርብናል። ተስፋ የምንቆርጠው እኔና እናንተ በፈቀድንበት ሰዓት ለምን መልስ አናገኝም በምንል እኔና እናንተ ተስፋ እንቆርጣለን። ተስፋ መቁረጥ ሳይሆን በራሱ ጊዜ መልስ እንደሚሰጠን ከእናቱ ከንጽሕተ ንጹሐን ከቅድስት ድንግል ማርያም መረዳት እንችላለን። ከእመቤታችን ቅድስት ድንግል ማርያም ዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 5 ስንመለከተው በቃና ዘገሊላ ሰርግ ነበረ፣ ወይኑ አለቀ፣ እናት ወደችና ልጄ ሆይ ወይን የለም አለ። እናቴ ሆይ ጊዜ ገና ነው አለ። ከዛስ እናትና ልጅ ተስማሙና ሄደችና ምን አለ? ልጄ የሚላችሁን አድርጉ አለ። በያሁን እኮ አደርግልህ አላላተም እኮ ጊዜው ገና ነው፣ ጊዜው ሲደርስ አደርጋለሁ አለ። እነሆ እናቴ አንቺ ሴት አላት። እነሆ አዳም ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ አጥንትሽ ከአጥንቴ ስጋሽ ከስጋዬ ለማለት ሔዋንን መላል አንቺ ሴት አላት። ኢየሱስ ክርስቶስ ድንግል ማርያምን እነሆ የለበሱት ስጋ የሚበላ የሚጠጣ የሚዳሰስ የሚታይ የሆነው ካንቺ የነሳሁት ነው። ስለዚህ እነሆ አንቺ የምትይኝ ላላደርግልሽ ምን አለ ግን ጊዜ ገና ነው። አንደኛ ወይን ሙሉ ለሙሉ አላለቀም፣ ይለቅ አበረከተው እንጂ ለወጣው ስለማይሉ። አንደኛ ይሁዳ ወደ ውጭ ወጥቷል፣ የመጀመሪያው ታምሬ ነውና እነሆ ከመጀመሪያው ታምሩ ስለለየኝ በሞቱ ገባሁበት እንዳይል ይሁዳ ይመለስ። ሌላው እውነተኛው ወይን እውነተኛው መጠጥ የሆነው በልተነው ጠጥተነው የማያስር የማያሰማው ቀራንዮ ነው የሚሰጠንና ቀራንዮ ላይ ያለውን ወይን ለመስጠት ጊዜው አሁንም ገና ነው። ከዛ እሷ ምን አለች? ልጄ የሚላችሁን አድርጉ። አሁንም ሰርገኞቹ ከወይኑን እሱ ይሰጣቸዋል የሚላችሁን ግን አድርጉ አለች። አደረጉ። እነሆ ከኀፍረት ዳኑ። እኔና እናንተ ቀራንዮ ላይ የተሰጠው ወይን እነሆ ዮሐንስ ወንጌል 6:53 ላይ ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም። ማን ያለው? ልጇ። እሷ ምን አለች? ልጅ የሚላችሁን አድርጉ። ስለዚህ የሚለንን ካደረግን በራሱ ጊዜ ምን ይላል? መልስ ይሰጣል። በእኛ ጊዜ አንሰጠው። ለዚህ ነው ታላቁ ንጉሥ ሰሎሞን በመጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ምን ይላል? ለሁሉ ጊዜ ዘመን አለው አለ። ለመወለድም ለመሞትም ለመተከልም ለመንቀልም ለመተኛትም ለመነሳትም ለጨለማውም ለብርሃኑም ለማግኘትም ለማጣትም ለመሰበርም ለመጠገንም ለመውደቅም ለመነሳትም ለመራቅም ለመቅረብም ለሁሉም ምን አለው? ጊዜና ዘመን አለው። የኔና የናንተ ጸሎት በእግዚአብሔር ጊዜና ዘመን ይመለሳል። ግን በእምነት በይቅርታ እንደዚሁም ደግሞ አስቀድመን መንግስቱን ጽድቁን በመሻት እንደዚሁም እንደ ፈቃዱ በመጸለይ ባለመመጻደቅ ራስን ከፍ ከፍ ባለማድረግ በመጸለይ ዘወትር ባለመሰልቸት በመጸለይና እግዚአብሔር በወደደ በራሱ ጊዜና ሰዓት መልስ እንደሚሰጠን አውቀንና ተረድተን መጸለይ ይጠበቅልናል። ስለዚህ እኔም እናንተም እንደ አምላካችን መልካም ፈቃድ በእነዚህ መልኩ ጸልየን በዚህ መልኩ ከፊቱ ቁመን ለስጋዊም ለመንፈሳዊ ጥያቄዎቻችን ቸርና መሐሪ ይቅር ባይ የሆነው ያ የድንግል ማርያም ልጅ ኢየሱስ ክርስቶስ መልስ እንዲሰጠን መልካም ፈቃዱ ይሁንልን። ጸሎታችን ለምን መልስ አጣ? መልስ ያጣበት ምክንያት እነዚህ ናቸው። በእነዚህ ምክንያት መጽሐፍ ባለ መልኩ ላይ ከጸለይን በእርግጠኝነት መልስ እናገኛለን። የትዕግስት ባለቤት ትዕግስት፣ የፍቅር ባለቤት ፍቅርን፣ የትሕትና ባለቤት ትሕትናን ሰጥቶን እነሆ ላጠፋነው ጥፋት ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተጠተን መንግስቱን ለመውረስ እንድንችል አምላካችን እግዚአብሔር ይርዳን። ጸሎታችን ለምን መልስ አጣ? በዚህ ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ለስሙን። ሳምንት በሌላ ትምህርት እንገናኛለን። ለዛሬ እንዲህ የነገረን እንዲህ ያስተማረን እንዲህ የገሰጸን ወልደ ማርያም ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የአባቶቻችን ጸጋና በረከት፣ የመላእክት ጠባቂነት ዘወትር ከኔም ከናንተም ጋር ይሁን። ሰላም ቆዩ።